ልታዘጋው ትችላለች ተብሎ የተሰጋው ለኢትዮጵያ ቅርብ የሆነው ወሳኙ መተላለፊያ ኢራን ወሳኙን የቀይ ባህር የመርከብ መስመር እንደምታዘጋ መዛቷን ተከትሎ በዓለም አቀፍ ንግድ ላይ ተጨማሪ መስተጓጎል ሊያስከትል ይችላል የሚል ስጋት ተፈጥሯል። ኢራን የሆርሙዝ ወሽመጥን ዘግታለች። ይህም ነዳጅ ከፋርስ ባህረ ሰላጤ እንዳይወጣ አድርጓል። አሁን ደግሞ አይኗን በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባብ አል መንደብ ወሽመጥ ላይ በመጣል የአካባቢውን የንግድ እንቅስቃሴ ለማደናቀፍ እየዛተች ነው። ኢራን የአሜሪካ ወታደሮች በግዛቷ ላይ ከተሰማሩ ጦርነቱ ወደ ሌሎች ግንባሮች ማስፋፋት እንደምትችል ትናገራለች። የባብ ኤል መንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጥ አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎት ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስሚን የዜና ወኪል ዘግቧል። አሜሪካ ዋና የነዳጅ ተርሚናል የሆነውን የካርግ ደሴትን ካጠቃች ኢራን የባህር ወሽመጡን እንደምትዘጋ አስፈራርታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ነዳጅ መውሰድ እንደሚፈልጉና ደሴቲቱን ለመያዝ እያሰቡ እንደሆነ ተናግረዋል። የባብ አል መንደብ ወሽመጥን በቀይ ባህርና በአረቢያ ባህር፣ በየመን፣ በአፍሪካ ቀንድ፣ በጅቡቲና በኤርትራ መካከል ይገኛል። ከህንድ ውቅያኖስ እስከ ኤደን ባህረ ሰላጤ የሚመጡ መርከቦች ወደ ስዊዝ ቦይ ለመድረስ በወሽመጡ በኩል ማለፍ ይጠበቅባቸዋል። በ115 ኪሎ ሜትር ርዝመትና 36 ኪሎ ሜትር ስፋት አለው። በአውሮፓውያኑ 1869 የስዊዝ ቦይ መከፈቱ በወሽመጡን በዓለም አቀፍ ንግድ ውስጥ የማይተካ አገናኝ መተላለፊያ አድርጎ ይህም በአውሮፓና በኤስያ መካከል አጭር የባህር መንገድ እንዲሆን በር ከፍቷል። የቀይ ባህር ኮሪደር በጣም ስራ ከሚበዛባቸው የመርከብ መስመሮች አንዱ ሲሆን ከዓለም የባህር ትራፊክ ውስጥ 1/4ኛውን ያህል ያስተናግዳል። የዓለም 20% ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል በሚባልበት ደረጃ ላይ ይገኛል። የባብ አል መንደብ ወሽመጥ ከተዘጋ ተጨማሪ 12% የዓለምን ነዳጅ አቅርቦት ይናጋል። እንደ አሜሪካ የኢነርጂ መረጃ አስተዳደር ገለጻ ከአሜሪካው መካከለኛው ምስራቅና ከኤስያ ሀገራት ወደ ምዕራብ የሚጓጓዝ 5 ሚሊዮን በርሜል የሚገመት ነዳጅ በየቀኑ በወሽመጡ በኩል ያልፋል። በተጨማሪም 8% የሚሆነው የዓለም ፈሳሽ የተፈጥሮ ጋዝ በዚሁ መስመር ስለሚተላለፍ ወሽመጡ ለዓለም አቀፍ የኃይል አቅርቦት ወሳኝ የደም ስር ያደርጓል። የሆርሙዝ ወሽመጥ መዘጋትን ተከትሎ ቀይ ባህር በዓለም አቀፍ ንግድ ውስጥ ጠቀሜታው ከፍ ብሏል። ሳውዲ አረቢያ ከያንቡ ወደብ ነዳጅ ለማጓጓዝ ባብ ኤል መንደብን መጠቀም ጀምራለች። ሪያድ በየቀኑ ከምስራቃዊ ነዳጅ ማውጫዎቿ ቧንቧ በሚሊዮን የሚቆጠር በርሜሎችን ታስተላልፋለች። ከድፍድፍ ነዳጅና ከጋዝም በተጨማሪ የባብ ኤል መንደብ ወሽመጥ በምስራቅ አፍሪካና በምዕራብ መካከል ያለውን ዋና የንግድ መስመር ሲሆን በየቀኑ በደርዘን የሚቆጠሩ የጭነት መርከቦች በዚሁ መስመር በኩል ያልፋሉ። መስመሩ ከተዘጋ በ2021 የፓናማ የጭነት መርከብ ኤቨር ጊቨን የስዊዝ ቦይ በመዘጋት የፈጠረችውን አይነት ተጽዕኖ በዓለም የነዳጅና የምርቶች እንቅስቃሴ ላይ ከፍተኛ ጫናን ይፈጥራል። በወቅቱ በዓለም አቀፍ አቅርቦት ሰንሰለቶች ላይ ከባድ ማነቆዎች ተፈጥሮ ነበር። ይህም የነዳጅ አቅርቦትና የተለያዩ ዕቃዎችን ጉዞ ከማዘግየትም በተጨማሪ ከፍተኛ የዋጋ ጭማሪ አስከትሏል። የሁቲዎች ሚና በዚህ ላይ ትልቅ ነው። በባብ አል መንደብ ወሽመጥ ላይ የሚሰነዘረው ማንኛውም ጥቃት በኢራን በሚደገፈውና መቀመጫውን በየመን ባደረገው በሁቲ በኩል ሊሆን ይችላል። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድኑ ተህራንን በመደገፍ በባብ አል መንደብ ወሽመጥ ለማጥቃት
በወታደራዊ መንገድ ዝግጁ መሆኑን ለሮይተርስ ተናግሯል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች ከቀናት በፊት እስራኤልን ጥቃት ሰንዝሯል። እስራኤል ከየመን የተሰነዘሩባትን ጥቃት ሚሳኤሎች እንደተኮሰች ተናግራለች። ቡድኑ የየመንን የቀይ ባህር ዳርቻዎች የሚቆጣጠር ሲሆን በጋዛ ጦርነት ወቅት በባብ አል-መንደብ ወሽመጥ ኢላማ አድርጎ ነበረ። ሁቲዎች ከ100 በላይ የንግድ መርከቦችን በሚሳኤልና በድሮን አጥክተው 2 መርከቦች ያሰመጡ ሲሆን 4 መርከበኞችን ገድለዋል። ቡድኑ ህዳር 2023 በቀይ ባህር ላይ ሲንቀሳቀስ የነበረ በጃፓን የተመዘገበ የዩናይትድ ኪንግደም የጭነት መርከብን ለመጥለፍ ሄሊኮፕተር ተጠቅሟል። ሁቲዎች ከእስራኤል ጋር ግንኙነት ያላቸውን መርከቦች ብቻ ኢላማ እንደሚያደርጉ ቢናገሩም ጥቃቶቹ ያለ ልዩነት እንደሚደረጉ በሰፊው ተገልጿል። ይህም በርካታ የዓለማችን ትላልቅ የመርከብና የነዳጅ ኩባንያዎች አካባቢውን መጠቀም እንዲያቆሙ አስገድዷቸዋል። ሁቲዎች እጅ እንደሰጡ አሜሪካ ስትገልጽ፣ ሁቲዎች በበኩላቸው አሜሪካ ማፈግፈጓን በወቅቱ ገልጸው ነበር። ተንታኞች ጥቃቱን በድጋሚ ሊጀምሩ እንደሚችሉ ስጋት አላቸው። ጦርነቱ ከቀጠለ ሁቲዎች ይቀላቀላሉ ተብሎ ሁልጊዜም የሚጠበቅ ጉዳይ ነው ስትል የቢቢሲዋ ዘጋቢ ሊስ ዱሴት ገልጻለች። አክለም የሰሜን ምዕራብ የመንን የሚቆጣጠሩ ሁቲዎች ቀይ ባህርን ከዓለም አቀፍ የንግድ መስመሮች ጋር የሚያገናኘውን የባብ አልመንደብን ወሽመጥን የማስተጓጎል ትልቅ መሳሪያቸውን እስካሁን አልተጠቀሙም ስትል አክላለች። የአሜሪካ የትራንስፖርት መምሪያ የባህር አስተዳደር በቅርቡ ባወጣው መግለጫ ምንም እንኳን የሁቲ አሸባሪ ቡድን በጥቅምት ወር በእስራኤልና በጋዛ መካከል የተኩስ አቁም ስምምነት ከተደረገ ወዲህ የንግድ መርከቦችን ባያጠቃም በአካባቢው የሚተላለፉ የንግድ መርከቦችን ጨምሮ የአሜሪካ ንብረቶችን አሁንም አደጋ ላይ መሆናቸውን ይቀጥላል ብሏል። ባብ አል-መንደብ በአረብኛ የእንባ በር ወይም የሐዘን በር እንደማለት ነው። በአካባቢው የሚከሰቱትን ከጠንካራ ወጀብና ሊተነበይ ከሚችል ነፋስ እስከ የባህር ላይ ወንበዴዎች እንዲሁም ግጭትን የመሳሰሉ አደጋዎችን ለተመለከተ ስሙ አካባቢውን ይገልጻል። ከ2008 እስከ 2012 ባለው ጊዜ ውስጥ ባብ አል-መንደብ ወሽመጥ እና በዙሪያው ያለው ውሃ በርካታ የባህር ወንበዴዎች ጥቃቶችን አስተናግዷል። በዋናነት ጥቃቱ የሚፈጸመው በሶማሊያ ቡድኖች ሲሆን የመርከብ ሰራተኞችን አፍነው ገንዘብ ይጠይቃሉ። ክስተቶቹ ዓለም አቀፍ ማህበረሰብንና የመርከብ ኩባንያዎችን በአካባቢው ያለውን ደህንነት እንዲያጠናክሩ አስገድዷቸዋል። የባህር መስመሩ መዘጋት በሆርሙዝ ወሽመጥ ምክንያት የተዳከመውን የዓለም የነዳጅና የጋዝ አቅርቦት የበለጠ በማወሳሰብ የዋጋ ንረቱን ያባብሰዋል። በባህረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የብሬንት የድፍድፍ ነዳጅ ዋጋ ከጦርነቱ በፊት ከነበረበት $7 ወደ $115 በላይ እንዲደርስ አድርጎታል። ከሸማቾች ምርቶች እስከ ግብርና ሸቀጦች ድረስ ያለው ዓለም አቀፍ ንግድም ተጽዕኖ እያደረሰ ነው። በሌላ የባህር መስመር ላይ አዲስ መስተጓጎል መፈጠሩ ዋጋዎችን የበለጠ ከፍ ሊያደርግና በኢራን ጦርነት የተፈጠረውን የኢኮኖሚ ውድቀት ሊያባብሰው ይችላል። ይህም አገራችን ላይ እየተስተዋለ ይገኛል። መጨረሻውስ ምን ይሆን? ከሚቀጥሉት ቀናቶች ውስጥ እየተባባሰ የሄደውን ጦርነት ምን ጉዳት ሊያደርስ እንደሚችል በዘገባችን እንዳስሳለን። አብራችሁን ስለቆያችሁ በጣም እናመሰግናለን። ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና እየጠየቅን በሚቀጥለው ዘገባዎቻችን እስከምንገናኝ ድረስ ቸሩን ሁሉ ይጠማችሁ። መልካም ጊዜ